ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ የአገር ልጆች ሰብስክራይብ አድርጉኝ፣ ልለምናችሁ፣ ሰበብ ሁኑልኝ፣ ከሰው ቤት እንደወጣ አድርጉኝ፣ እርዱኝ። እንዴት ናችሁ? አንድ ነገር ይዤ ነበር የመጣሁት። እኛ አንድ ነገር ልንገራችሁና ከስደት ስንሄድ እረፍት ብለን ስንሄድ ለምንድን ነው ቶሎ ብናገባ? ከገባንስ ደግሞ ለምንድን ነው ተመልሰን የምንመጣ? ለምንድን ነው ብላችሁ ለምንድን ነው እንደዚህ የምትይው ካላችሁ ማለት ነው። ባለፈው ጓደኛዬ ቅርብ ጊዜ ነው ለ3 ወር እረፍት ትሄዳለች። እረፍት ሄዳ እንደሄደች አገባች። የሰፈር ልጅ ነውና አግብታ ወላሂ እረፍታ ጨርሳ 3 ወር ሆኖላት ስትመለስ እሱ ወዳም አገባ ሌላ። እረፍት እስከሄዳችሁ ድረስ ተረጋጉ፣ ሰብር አድርጉ። አንድ ለሰርታችሁ ተለውጣችሁ አግቡ። ማግባት የትመሄድም አላህ ያውቃል የሚያደርገን። ከስደት አላህ ያውጣንና እንደዛ አድርጉ የኔ ውዶች። እና ለዛ ነው እሱን ምክር አንድ ደቂቃ እኔ አላበዛም፣ ቶሎ ቶሎ ነው የሚያወራ። ካልሆነ ደግሞ ከበዛ ሰው ማየት አይፈልግም። እና እረፍት ከሄድን ብንረጋጋ ህልማችን አሳክተን ከሄድን ደግሞ አግብተን መኖር አለማምጣት እንጂ ይደብራል። ሄደን ስንመጣ ሁለት ሀዘን ምንድን ነው ይደብራል በጣም። እና ተረጋጉ እህቶቼ፣ ምክር ከሆነ ከጠቀማችሁ ብዬ ነው። ጓደኛዬ ናት ቅርብ ጊዜ ሄደችውና ሄዳ አግብታ ሌላ ልጁ እንደመጣች ሌላ አግብታ አገባት ማለት ነው በ3 ወር ውስጥ ማለት ነው። እና እረፍት ከሄድን ከእረፍት በኋላ ተመልሰን ለማምጣት ሀሳብ ካለን አለማግባት፣ ሀሳብ ከሌለን ደግሞ አግብተን መኖር እና ብቻ ሁሉ ነገር አላህ ያሳካል። የኛ ስቃይ መቼም አያልቅም። አላህ ያሳካልን፣ አላህ ይጠብቀን። ወዳችኋለን ውዶች።